ዛሬ ከጠዋቱ 2 ሰዓት ከ38 ደቂቃ ላይ 149 መንገደኞችንና 8 የበረራ ሰራተኞችን አሳፍሮ ከአዲስ አበባ ወደ ናይሮቢ ሲበር የነበረው ቦይንግ 737 የኢትዮጵያ አየር መንገድ አውሮፕላን ተከሰከሰ። የበረራ ቁጥሩ 302 የሆነው አውሮፕላኑ ጉዞ ከጀመረ ከ6 ደቂቃዎች በኋላ ባልታወቀ ምክንያት ከዋናው የበረራ መቆጣጠሪያ ጋር ግንኙነቱ መቋረጡን አየር መንገዱ አስታውቋል። አውሮፕላኑ በምስራቅ ቢሾፍቱ ዶቢ አካባቢ መከስከሱን የኢትዮጵያ አየር መንገድ ለኢቲቪ ገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ወዳጅ ዘመዶቻቸውን ላጡ መጽናናትን ይመኛል። ከዚሁ አሳዛኝ ክስተት ጋር በተያያዘ መረጃዎችን ሊያደርሱን የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽን ማኔጀር የሆኑት አቶ አስራት በጋሻው በቀጥታ ስልክ መስመራችን ላይ ገብተዋል። አቶ አስራት እንደምን ዋሉ? እንደምን ዋላችሁ? ይመስገናለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ሀዘን የተሰማውን ጥልቅ ሀዘን በቅድሚያ ይገልጻል። የአደጋው መንስኤ ምንድነው? እስካሁን ድረስ የተገኘ መረጃ አለ ወይ? እጅግ በጣም የሚያሳዝን ቀን ነው። የኢትዮጵያ የማኔጅመንት እና የሰራተኞችን ከፍተኛ ሀዘን ነው። ለመላ ኢትዮጵያውያንም ከፍተኛ ሀዘን እንደሚሆን ነው። ይህ አውሮፕላን ከአዲስ አበባ ከጠዋቱ 2 ሰዓት ከ38 ደቂቃ ከተነሳ በኋላ ወደ 2 ሰዓት ከ44 ደቂቃ ጠዋት ላይ ከመገናኛ ውጪ ሆነ። በዚህ ምክንያት ስንከታተል ቆይተን እንደተረዳ ነው በአሁኑ ሰዓት ሁሉም 149 መንገደኞችና 8 ሰራተኞች በአውሮፕላን ላይ የነበሩት የ33 አገር ዜጎች ነበሩ። በሙሉ ህይወታቸው ማለፉን በከፍተኛ ሀዘን እንገልጻለን። ይህ ሁኔታ እንዴት እንደተከሰተና ዝርዝር መረጃውን ቆይተን ገልጽ ሲሆን አሁን ወደ ቦታው ላይ የሕክምና ቡድንና ሌሎች የመስሪያ ቤቱ ሰራተኞች የስራ አስፈጻሚውን ጨምሮ በቦታው ተንቀሳቅሰዋል። መረጃው እንደደረሰን በዝርዝር እናቀርባለን። መልካም። አቶ አስራት በጋሻው የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽን ማኔጀር የተከታተሉ መረጃውን